እንደዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ ማለት ትኮራለን። አብዩኤልን ጨምሮ የበከተ አስተሳሰብ ያላቸው ወያሎች አለ። እንዳንተና እንዳንዳንድ ወያሎች የበከተ አስተሳሰብ ያለው ደግሞ እግር ኳስ ተመልካች የለም። ስለ መብከት ከሆነ የምናወራው ማለት ነው። የአምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። ስለ መቋጠር ታወራለህ እንዴ? አንተ ላይ ሲቋጠር እኛ ክፉ ነን፣ አንተ ስትቋጠር ኖርማል ነው። ዋንጫ የማንበላበትን ጨዋታ ተሰብስበ ስትቋጠር አይደል ስትወይል አይደል እንዴ የምትውለው? ለማንኛውም ማለት ነው ከጎናችሁ ያለ የትኛውንም ወያላ 2 ሳምንት ወይም 1 ሳምንት ጭራውን ይዛችሁ መግቢያ መውጫ አሳጡት። ቢያሸንፉ ኖሮ የሚጨፍሩት የሲቲ ደጋፊ ላይ ሳይሆን እኛ ላይ ነበረ። የበከተ ወያላ ይላል። የበከትክ ወያላ አብዩኤል የምትለውን እስቲ እንስማት። አብዩኤልን ጨምሮ የበከተ አስተሳሰብ ያላቸው ወያሎች አለ። እንዳንተና እንዳንዳንድ ወያሎች የበከተ አስተሳሰብ ያለው ደግሞ እግር ኳስ ተመልካች የለም። ስለ መብከት ከሆነ የምናወራው ማለት ነው። የአምናው የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። እንደሰማችሁት አብዩኤል የሌላን የአርሰናል ደጋፊ የጓደኛውን የአርሰናል ደጋፊ እኔ ላይ ሪፍሌክት ለማድረግ እየሞከረ ነው። አባቴ አንተም ጓደኛህ ሙአዝም ወያላ ናችሁ። ገባህ አይደለ? ሙአዝ ያገኘውን ያጨረውን የዘራውን እያጨረ ሊሆን ይችላል። ገባህ አይደለ? ግን እኔ እናንተን እኩል አድርገህ እንዳታሳይ። አንተ ወያላ ነህ። እኔ የዩሮፓ ሊግ ፋይናል በኋላ የሰራሁትን ቪዲዮ ተመልከት። የአርሰናል ደጋፊዎችን ማን ነው ሌላ ክለብ ወደቀ ብላችሁ በዚህ ደረጃ ለምን ትደሰታላችሁ ብዬ ትናንት ቪዲዮ ልሰራ ነበር፣ ግን ትንሽ መቸኮል ጸባይ ስላለብኝ ስላልቸኩል ከራሴ ደጋፊ ጋር ለመጣላለሁ ብዬ ዝም አልኩ። ገባችሁ አይደል? ከዛ ሳስብበት እኔ የኔ ቡድን ሲበላ ነው የምደሰተው። ገባ? ጠላቴ መቃጠሉ ትንሽ ሊያስደስተኝ ይችላል፣ ግን ዛሬ ቀኑን ከዋልኩ በኋላ ከእናንተ እኩል ተደስቻለሁ፣ ረክቻለሁ። ገባችሁ? ምክንያቱም ትናንት ክለቡ ሲሸነፍ ነው ያየሁት። ያን ያህል ደስ አላለኝም ስለማልጠላው ክለቡ ግን እነዚህ ሙስጠምጢማም የሆኑ ደጋፊዎችን ሳያቸው ረካሁኝ። አብዩኤል እኛን ፎቃቃ ወያላ አስታስጠሉ ምናምን ብሎ ትናንት ደግሞ አታብሽቁኝ አልቃሻ ምድረ ምቀኛ እንዳየሽው እኔ በክለቤ ስኬት እንጂ በሌላው ክለብ ማጣት ምደሰት ደጋፊ አይደለሁም። ወያላ ስላልሆንኩ አንተ ወያላ ነህ። ሙአዝ ጓደኛህ ወያላ መስሎ ከታየ ሁላችንም ላይ አትለጥፍ። ገባህ አይደለ? የሲቲ ደጋፊ ነህ፣ ወያላ ነህ፣ ማመን አለብህ። አዎ ብለህ ተቀበል። ገባህ አይደለ? ወያላ ደግሞ ይናቃል። እኔ ደግሞ ወያላ አይደለሁም። ይሄን ማሊያ የለበሰ ወያላ የሚመስላችሁ ሰዎች አይምሯችሁ ቅንጭር ያለ ሰው ነው ይኸው ማስረጃ ነው ቪዲዮ ተረዳኝ አይደለ? እኔ በክለቤ ብቻ ነው የምደሰተው። ትክክለኛ ደጋፊ እንደዚህ ነው። እንደዚህ መሆን ከቻልክ በርታ፣ ካልሆነ ግን ወያላነትህን እንዳትክድ። የምትለብሰው ማሊያ ከወያላነት አያድንህም። ወያላ ነህ፣ ተቀበለው። ወያላ ነህ። በአርሰናል ደጋፊዎችና በማንቸስተር ዩናይትድ ደጋፊዎች አሁን በዋንጫው ጨዋታ ቋጠሮ ምናምን የተነሳውን ጸብ እኔ እንደ ታላቁ ቡድን እንደ ሊቨርፑል ደጋፊ ሰላም እንድትሆኑ ፈልጋለሁ። ግን አርሰናል የሚያራምዱት ሙድ ልክ አይደለም። እነ ጎስት ምናምን እኛን አታብሽቁን፣ አብሽቀ ይሄንን ሁሉ አመት ሊጉን ሲያጡ እንደዛ ተናግረ አሁን አታብሽቁኝ ግን አይባልም። እኔ ከውጭ ሆኜ ሳስበው አይባልም። ማንቸስተር ዩናይትድም ቢሆን ደግሞ አንተ የከተማ ተቀናቃኝህ ነው አይደል? ሲቲ እንዴት በዛ ልክ ለከተማ ተቀናቃኝህ ለሆነ ቡድን እንደዛ ማሊያ ነው ልቀህ ምናምን እንዴት ታሽቀብጣለህ? እንዴት አንድ አዳራሽ ሙሉ ሰብስበ ትቋጥራለህ ምናምን? ይሄ የትልቅ ቡድን እንትን ነው። ይሄ ራሱ ልክ አይደለም። ምን አይነት ምቀኝነት! ግን እኔ ጸብ ምናምን እንዲኖር አልፈልግም። ግን በሁለቱም ሳይድ ሳየው ይቅር የሚያባብል እንትን አይመስለኝም እና እንዴት እንደሚሆን አላውቅም። ስለ መብከት ከሆነ የምናወራው ማለት ነው። የአምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። ስለ መቋጠር ታወራለህ እንዴ? ዋንጫ የማንበላበትን ጨዋታ ተሰብስበ ስትቋጠር አይደል ስትወይል አይደል እንዴ የምትውለው? እሺ ሁለት መልስ ነው ያለኝ አቢ ላንተ ማለት ነው። ይኸውልህ በመጀመሪያ ነገር እንትን አንበል መሰዳደብ ምናምን አያስፈልግም። ባይዘው ይሄ ለደጋፊውም ዲስሪስፔክትፉል ነው። መሰዳደብ አያስፈልግም። ግን አንዳንድ ነገር ልንገርህ የተሳሳትከውን ማለት ነው። የአርሰናል ደጋፊ የከተማ ተቀናቃኙን ማሊያ ለብሶ ምናምን ነገር ወየለ። እዚህ ጋር የለበስከው ምንድን ነው አባቢ? ከዩሮፓ ሊግ ፋይናል በፊት ማለት ነው አርሰናል ግማሽ ፍጻሜ ከፒኤስጂ ሲጫወት ይሄው የፒኤስጂ ማሊያ እኮ ለብሰ ስትወይል ነበር። ሲቀጥል ማለት ነው ዘንድሮ ለከተማ ተቀናቃኝ አልቀረ አምና ደግሞ እንዲህ የፕሪሚየር ሊግ ዋንጫ እኩል ለሚሆነ ቡድን አልቀረ ስትወይል ነበረ። በጣም ሰርቲፋይድ ወያላ ናችሁ እኮ። ምንም እኮ ይሄ ግልጽ ነው። ጭራሽ ልትጨቁን ምናምን ተሞክራለህ እንዴ? ለከተማ ተቀናቃኝ ይብላ ወንድም ጥላ የአንድ ከተማ ልጆች እና ያ ስትወይሉ አልነበር እንዴ?
ምን ሆናችሁ ነው? ማሊያ ያው ማሊያ ላንለብስ እንችላለን ሁላችንም። ማሊያ የሚለብስም የማይለብስም አለ። ቶተናምን በጣም ምንጠላ ልንኖር እንችላለን። እናንተ ሲቲ እኮ እናንተ እንዴ ሙሉ ታሪካችሁን እኮ ሲጋራ ይጋራዋል ይሄን ከሚበላ ስንላችሁ ይጋራን አርሰናል ከሚበላ የምትሉ ሰዎች ናችሁ እኮ። የምን ሳክስ ነው? አንሰካከስ እንጂ እልም ያልኩ ወያላ ነህ አቢ። ግልጽ ነው